ልጆች እስካሁን ተኝታችኋል? ፀሐይ ከወጣች እንኳን ጊዜ የላት። ተነሱ፣ ቁርሳችሁን ሰርቼላችኋለሁ። እንደምን አደርሽ እናቴ? እንደምን አደርክ ልጄ? በል ወንድሞችን ቀስቅሳቸው፣ እኔም ምግቡን ላሙቅ። እሺ፣ ተነሱ ተነሱ ተነሱ። አምላኬ ሆይ ይህንን ምግብ ባርክ። ምግቡ ይጣፍጣልና በደንብ ብሉ ልጆቼ። ቢሾዬ ታለ? ክፍል ውስጥ ጸሎት እያደረገ ነው። በሉ እናንተ ብሉ፣ ጸሎቱ እንደጨረሰ ይመጣል። እንደምን አደርሽ እናቴ? እንደምን አደርክ ልጄ? በል ከወንድሞች ጋር አብረ ቁርስ ብላ። አልበላም። የእሱንም ፋንታ ጨምሬ ልብላ? ብላ፣ በቂ ምግብ አለ። ለምን አትበላም? ምግቡን አልወደድከውም? አይደለም እናቴ፣ ምግቡ ይጣፍጣል፣ ግን እኔ ቡራኬ አለብኝ። ሰሞኑን አብረን አድርገነው አልነበረም እንዴ? አዎ፣ ግን እኔም ዛሬ ደግሜ ማድረግ ፈልጌ ነው። እግዚአብሔር ይባርክ ልጄ። እንደውም ልብሴን ልቀይርና አብሬ ሄዳለሁ። እስክንመለስ ድረስ ጠረጴዛውን አጽዱት። እሺ እናታችን። ሚና። አቤት ቢሾይ፣ የተቀደሰው ቡራኬ እንኳን ደስ አለ። ምስጋና ለእግዚአብሔር ይሁን። እንኳን ደስ አለ ቢሾይ፣ እንኳን ደስ አለ ቢሾይ፣ እንኳን ደስ አለ ቢሾይ፣ እንኳን ደስ አለ ቢሾይ። ፍጠኑ ፍጠኑ፣ ወደ ውስጥ እንሂድ፣ ብዙ የምንሰራው ስራ አለ። እሺ። አንተስ አብረህን አትሄድም እንዴ? አይ እኔ እናቴን ገበያ አድርሼ እመጣለሁ። እኔ አብሬ እሄዳለሁ። መጀመሪያ ቁርስ አትበላም? የምትበላውን ላዘጋጅልህ። አሁን እናንተ ሄዱ፣ ትንሽ ቆይቼ እኔ እከተላችኋለሁ። ጠን መሬቱን ዛሬ ውሃ እናጠጣለን። አድምጪኝ እናቴ። ምን? ቢሾይ ወደ መስኩ እንዲሄድ አልፈልግም። ለምን? ስራውን ጠንክሮ መስራት አለበት። ገና እኮ ልጅ ነው እሱ። ልጅ ቢሆንስ ያድጋል እኮ። ይኸውልሽ እማዬ፣ እሱ ወደ ቤተ ክርስቲያን ቢሄድና ማንበብ መጻፍና ጸሎት ቢማር የተሻለ ነው። አዎ እንዴ፣ እንደሱ ቢሆን ይሻላል። ምናልባት ሲያድግ ስራ ሊረዳን ሊያግዘን ይችላል። ያው መሬቱ እንደሆነ የትም አይሄድበት። ትክክል። አሁን አንተ ለሱ ልክ እንዳባቱ ነህ። የምታስበው ሁሉ ትክክል ነው። አመሰግናለሁ እናቴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በምንድን ነው የምትጀምሩት? በሉ እኔ ያልኩትን ደግማችሁ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ና ወደዚህ ቢሾይ ና። አቤት መምህር። የሁላችሁ ልጆች ቢሾይ አዲሱ ጓደኛችሁ ነው። እስቲ አዲሱን ጓደኛችሁን እንዴት ነው አቀባበል የምታደርጉለት? እንኳን በሰላም ወደኛ መጣ የክርስቶስ ልጅ፣ በመምጣት በጣም ተደስተናል። ንገረኝ እስቲ ማንበብና መጻፍ ትችላለህ? አልችልም መምህር። አትችልም? ይሁን። እስቲ ምን የጸሎት አይነት ትችላለህ? የምህላ ጸሎትና በቤተ ክርስቲያን የሚደረግ የህብረት ጸሎት እችላለሁ። ይህንን ሁሉ አንተማ ከኔም በተሻለ ታውቃለህ። ምንም የምትጠይቀኝ ሌላ ነገር አለ? በልሂድ፣ ሂድ፣ እዛ ተቀመጥ። ቦታ ስጡት ልጆች፣ ቦታ ስጡ። አንተ ወፍራሙ ልጅ አንተ እስኪ በልጠጋ በልለት ጠጋ። ዛሬ ለቢሾይ ስንል ፊደል መቁጠር እንደግማለን። ምንድን ነው የምንደግመው ልጆች? ፊደል መቁጠር። ♯
አምላኬ ጽሑፍ መጻፍ እንደዚህ ባንዴ ቻልክ? አዎ፣ ግን አሁንም እየተለማመድኩ ነው። ትምህርት ቤቱ ጥሩ ነው ማለት ነው? በጣም ጥሩ ነው። መምህሩ ማንበብና መጻፍ አስተምረውናል። እንዲሁም መጸለይና ስለ መጽሐፍ ቅዱስ አስተምረውናል። ይህንን ሁሉ ተምረሃል? አዎ እናቴ፣ የመጽሐፍ ቅዱስ ጥቅሶችንም አስተምረውናል። እስቲ አንድ የምታውቀውን ጥቅስ ንገረኝ። እኔ መንገድና እውነትም ሕይወትም ነኝ። ሌላስ ልጄ? ወደ ቤተ እግዚአብሔር እንሂድ ባሉን ጊዜ ደስ አለኝ። እግዚአብሔር ይባርክ ልጄ። ሁሌም ማስታወስ ያለብን በጣም ጥሩ ጥቅስ ልንገርህ። እርስ በርሳችሁ ተዋደዱ። እርስ በርሳችሁ ተዋደዱ? ልክ እኔ ወንድሞቼን እንደምወዳቸው ማለት ነው? አዎ ልጄ፣ እነሱም በጣም ይወዱሃል። ግን ጌታችን ኢየሱስ ክርስቶስ ምን አለ መሰለ? ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠላችሁም መልካም ነገርን አድርጉ፣ ስለሚያሳድዷችሁም ጸልዩ። ማለትም አንተን የሚያሳስቱን ሰዎች ውደዳቸው፣ እንዲሁም ጠላቶችንም፣ ከዛም ዓለም ሁሉ አንተን ይወዱሃል። አሁን ያልሽኝም በሙሉ ልጻፈው እንዴ? ይህንን ምዕራፍ አጥንተኸዋል? አዎ አጥንቼዋለሁ። እኔ ግን ለማጥናት ጊዜ አላገኘውም ነበር። መምህር ይቀጡኝ ይሆን? ለምን የተማርከውን አንተ ቤት ስትሄድ አታጠናም? አጎቴ ልጆቹን ይዞ መጥቶ ከነሱ ጋር ስጫወት ማጥናቱን ረሳሁት። እንዴት የጌታን ቃል ትረሳለህ? ምን ላድርግ ሆነ እንግዲህ። እና ለመምህር ምን ልትላቸው ነው? አሞኝ ነበር እላቸዋለሁ። ልትዋሽ? በፍጹም አትዋሽም። እና እንዲቀጡኝ ትፈልጋለህ? ከሳቸው ቅጣት በላይ የእግዚአብሔርን ቅጣት መፍራት አለብህ። ሐሰተኞች የእግዚአብሔርን መንግሥት አይወርሱም የሚለውን ጥቅስ ታውቀዋለህ? ምን ማለት ነው? በፍጹም አትዋሽም። እመነኝ፣ እውነቱን ከተናገርክ እግዚአብሔር ከቅጣት ያድንሃል። ሚና ምን ወደዚህ ያመጣ ቢሾይ? እናታችን ምግብ ልካላችሁ ነው እንዴ? በዚህ በፀሐይ? እኔ እኮ ከወንድሞች መሃል አንዱን ልክ ያስመጣ ነበር። እናታችን ወደ መስክ መሄድ እፈልጋለሁ ብያት ነው። ና በል ና ወደዚህ ና ቁጭ በል፣ ተቀመጥ፣ ቁጭ በል። ስራ እንጨርስና ካንተ ጋር አንድ ላይ እንበላለን። ልክ ነህ ወንድሜ። እኞቴማ ከእናንተ ጋር መስራት ነበር። እሱ የእግዚአብሔር ፈቃድ ነው። ትምህርትህ እንዴት ነው? ዛሬ መምህር አሟቸው ስላልመጡ ዲያቆኑ መዝሙር አስተማረን። መልካም። በል እኔ ወደ ስራዬ ልመለስ፣ አንተ እዚህ ቆይ። ከዛም አብረን ምሳ እንበላለን። እሺ? እግዚአብሔር ያበርታ። የእግዚአብሔር ጸጋ በላይ ላይ ይደር። ቢሾይን ወደ መስቃት ላኪው ብዬሻል ነበር። ዛሬ ደግሞ ፀሐይዋ በጣም እኮ ታቃጥል ነበር። ምን ላርግ ብለህ ነው? ካልሄድኩ ብሎ ሲያስቸግረኝ በዛው ምግብ ልላክላችሁ ብዬ ነው። እግዚአብሔር ይመስገን። ደግነቱ የፀሐዩን ዳድ አልጎዳው። አዎ እግዚአብሔር ይመስገን። ይኸውልህ እንደ ሁሌም አድምጠኝ። ከመተኛትህ በፊት ጸሎት አድርግ፣ ፈጣሪህንም ስለ ሁሉም ነገር አመስግን። ና የተወደድከው ልጄ። በሉ ኑ እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እግዚአብሔር አንተ ለኔ ሁሉ ነገሬ ነህ። እኔንም ልጆቼንም ትእዛዞችን እንዴት እንደምንጠብቅና እንደምንተገብር አስተምረን። ሁሌም መጀመሪያችንም መጨረሻችንም አንተ ሁነን። ለቅጽበትም ቢሆን አትተወን። ልጆቼንም በትክክለኛው መንገድ እንዳሳድጋቸው እርዳኝ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማነ ጌታዬ? እኔ የጌታ መልአክ ነኝ። ከልጆችሽ መካከል አንዱ መላ ዘመኑን የእግዚአብሔር አገልጋይ ይሆን ዘንድ እግዚአብሔር አምላክ ይጠይቅሻል። ሰባቱም ልጆቼ እዚህ አሉ። የፈለግከውን አንዱን መምረጥ ትችላለህ። ይህ ለጌታዬ መልካም አገልጋይ ይሆናል። እሱ በጣም ገና ልጅ ነው። ከእሱ የተሻለ ሌላ ምረጥ። የእግዚአብሔር ኃይል ደካሞችን ያበረታል። እግዚአብሔር ልብን እንጂ ውጫዊ አካልን አያይም።
እንደ ፈቃድ ይሁን ጌታዬ። እንግዲህ እንደዚህ ነው ሎታለሁ አባ ክኖክ። አድምጪ፣ ያየሽው ራእይ ከእግዚአብሔር ነው። መልእክቱም ከእርሱ ዘንድ የመጣ ነው። ልጅሽ ቢሾይ ታላቅ ቅዱስ ይሆናል፣ እግዚአብሔርም በእርሱ ይከብራል። ቢሾይን እግዚአብሔር መርጦታል። ለዛም ነው ጌታ በእርሱ የሚከብረው። በፍጹም እንዳትቃወሚው፣ ጌታ ራሱ ይመራዋልና። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበራትም። ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ይህም በዚህ መጽሐፍ ተገልጿል። ለእነዚህ ነገሮች ማረጋገጫ የሚሰጣችሁ እርሱ እንዲህ ይላል፣ በእርግጥ በቶሎ እመጣለሁ። አሜን። ጌታ ሆይ ቶሎና። የጌታ ኢየሱስ ክርስቶስ ሞገስ በቅዱሳኖቹ ሁሉ ላይ ይሆናል። አሜን። እኔ ኃጢአተኛው ልጅ የተቀደሰ መጽሐፍን ለማንበብ ስለፈቀድክልኝ አመሰግናለሁ። እባክህ ከዚህ ክብር አታጉድለኝ። አመሰግናለሁ። እንደምን ነህ ቢሾይ? ምን ነው ጠፋ? እስከ መቼ በዚህ ሁኔታ ትቀጥላለህ? እንደምን ወንድሜ? በጣም ናፍቀኝ ነበር። እባክህ ተቀመጥ። ሳላንኳኳ በመግባቴ ቅር እንዳልተሰኘ ተስፋ አደርጋለሁ። እንደዛ አትበል እንጂ እኔም በመጎብኘት ተባርኬያለሁ። እንደውም እውነታውን ልንገርህ፣ እኛ የምንኖረው ባንተ በረከት ነው። እኔን ይህን ያህል ልታዋድደኝ አይገባም። እኔ ኃጢአተኛ ሰው ነኝ። አድምጠኝ። እናታችን ባንተ ጾም ማብዛት ምክንያት ክፉኛ ተበሳጭታለች። ነገሩን ለማንሳት ከብዷት ነው እንጂ ውስጧ ጥሩ አይደለም። ጤና ክፉኛ ይጎዳል በላይ እያሰበች ነው። ለምን? እግዚአብሔር ይመስገን በጾም ውስጥ ጤነኛ ነኝ። በደህና ሁኔታ ላይ መሆኔን ነገር አረጋጋልኝ። ምን ይመስልሃል? ሁላችንም ለአንዴ እንኳን እንደ በፊቱ ብንሰበሰብ። መልካም። ማናችሁም በእኔ ቅር እንድትሰኙ አልፈልግም። እንሂድ። ስለዚህ እነኛን ልጆችንም ልትለያቸው ወሰንክ? ማን ማንበብና መጻፍ ያስተምራቸዋል? የእግዚአብሔርንስ ቃል ማን ይነግራቸዋል? ከኔ የተሻሉ ሌሎች የእግዚአብሔር አገልጋዮች አሉ። ሁሌም ይህን ቀን ጠብቀው ነበር። አድምጠኝ። እግዚአብሔር መንገድን ያብራልህ፣ እናም ወደ እርሱ ይምራ። እባክዎትን ሁሌም በጸሎቱ ያስቡኝ፣ መቼም እንዳይረሱ። መርሳት እንዴት አንተን ልረሳ እችላለሁ? አንተም ግን በጸሎት አስበኝ። የቅዱሳን ጸሎት ከእርሶ ጋር ይሁን። ምነው ችግር አለ እንዴ ልጄ? የእናቴንና የወንድሞቼን ጉዳይ ምን ማድረግ እንዳለብኝ አላውቅም። እናትህ ይህን አትቃወም። ለዓመታትም ታውቀው ነበር። ደግሞም ትእዛዙ እንዲህ ይላል፣ እናቱን ወይም አባቱን ከኔ አብልጦ የሚወድ ካለ ለኔ አገልጋይ ሊሆን አይችልም። አይደል እንዴ? ትክክል ነው አባት። አንድ ልነግርህ የምፈልገው ነገር አለኝ። ምንኩስና ያለ መንፈስ ቅዱስ መሪነት ልክ በፈቃዷ ወደ ቀበሮ ጉድጓድ እንደምትሄድ ግልገል ማለት ነው። መንፈሳዊ መሪ ይረዳሃል። በዛ በምትሄድበት ቦታ አንድ ታላቅ አባት አሉ። አባ በምዋ ይባላሉ። እግዚአብሔር መንገድህን ይጠርግልሃል። ማን ነው? ሰላም ለእርሱ ይሁን አባቴ። ለአንተም ይሁንልህ ልጄ። መመንኮስ እፈልጋለሁ። በል እዚሽ ጋር ቁጭ በል፣ እንደ እግዚአብሔር ፈቃድ ይሆናል። እሺ አባቴ። መሄዴን ተቀብለሻል እናቴ? እየጸለይኩ ነው ልጄ። ይህን የክርስቶስን ስዕል ውሰደው፣ መንገዴን እንዲያበራልኝ።
ተሻለው ልጄ? ጌታ ኢየሱስ ክርስቶስ በሰማይም በምድርም ያለው ሁሉ ያንተ እንደሆነ አውቃለሁ። ዛሬ ልጄ ቢሾይ ያንተ ባሪያ እንዲሆን በሕይወት ዘመኑ ሁሉ የፍቅር መስዋዕት እንዲሰጥ ሰጥቼሃለሁ። ደህና ሁን ቢሾይ፣ ጸልይልን። እንዴት ትሄዳለህ ወንድሜ? ጸልይልኝ፣ ትናፍቀኛለህ። አደራ እንዳትረሳኝ። ደህና ሁን ቢሾይ፣ እግዚአብሔር ካንተ ጋር ይሁን። ሰላም ላንተ ይሁን። ላንተም ይሁን። ያባ በሙዋባት የትኛው እንደሆነ ልታሳየኝ ትችላለህ እንዴ? ይሄኛው ነው። በአታቸውን ዘግተዋል ማለት ነው? ቆይ ግን ለምንድን ነው እንደዚህ የተቀመጥከው? መመንኮስ እፈልጋለሁ። እኔም እንዳንተው። ስሜ ጳውሎስ ነው። እኔ ደግሞ ቢሾይ ይባላለሁ። አንተም መመንኮስ ትፈልጋለህ? አባ በምዋ ደቀ መዝሙር አድርገው ይቀበሉን ዘንድ እግዚአብሔር ይርዳል። ምን አለ ልባችሁ ራርቶልን በአታችሁን ይከፍቱልን። ናስቲ እንጸልይ። ሰላም ለእርሱ ይሁን አባቴ። ለእናንተም ልጆቼ። ማን ነው ስምህ? ጳውሎስ እባላለሁ አባቴ። አንተስ ማን ትባላለህ? ከዚህ ቀደም አላየሁህም ነበር። ገና መድረሴ ነው አባቴ። እና ምን አደርግልህ ዘንድ ትሻለህ? እኔ ልጆት ቢሾይ መመንኮስ እፈልጋለሁ። መንኮስና? ለምን? መልስልኝ ልጄ። ከዚህ ከኃላፊ ዓለም መነጠል እፈልጋለሁ። የእግዚአብሔር መንግሥት መውረስም እሻለሁ። የእግዚአብሔርን መንግሥት? ይቅርታ ያርጉልኝ አባቴ። ማለቴ ምን ለማለት እንደፈለክ ገብቶኛል፣ ግን የእግዚአብሔር መንግሥት በቀላሉ መውረስ አይቻልም። ተሳሳትኩ እንዴ ጳውሎስ? ትክክል ነው አባቴ። በመልካም ምግባር ውስጥ ካላለፋችሁ በቀር የእግዚአብሔርን መንግሥት መውረስ አትችሉም። ጌታ ሆይ ጌታ ሆይ ያለኝ ሁሉ መንግሥቴን አይወርስም። ይቅርታ ያድርጉልኝ አባቴ። እኛ ከእርሱ ብዙ መመንኮስ እንዲሁም ከእኛ ጋር መቆየት የፈለገ ሰው ሁሉ በእኛ ባህል ሊመራ ይገባል። ሩሩህ እንደሆነ አትጠብቁኝ። በተለይ ይሄ በከፋ ሁኔታ ጎልቶ የሚንጸባረቀው በእኛ ፍላጎቶቻችን ላይ ነው። የማይታዘዝና የራሱን ፈቃድ ብቻ የሚከተል መነኩሴ አሁኑኑ ብሄድ ይሻለዋል። በነገርኳችሁ የምትስማሙ ከሆነ ተከተሉኝ። ቢሾይ በል እስቲ 3 ቁራጭ ዳቦዎችን አምጣልኝ። እሺ አባቴ። አንተ ደግሞ ጥቂት ውሃን አምጣልኝ። እሺ አባቴ።
እኔ ደግሞ ጨውን ላምጣ። ራን ያመጣለሁ አባቴ። ለእርሱ አይገባም። አይሆንም፣ ተቀመጡ ተቀመጡ። መነኩሴ ሥራ መፍታት አይገባውም። ይህ በሰይጣን እንዲፈተን በር ከፋች ነውና ሁላችንም መስራት አለብን። ይሄ ለሁለታችሁም የመጀመሪያው ትምህርታችሁ ነው። እግዚአብሔር ይባርከን ዘንድ በሉ እስኪ ተነሱ እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችን የሁላችን መምህር መልካም ነገሮችን ሁሉ የሰጠህን እናም ለሁሉ የዕለት እንጀራውን የምትሰጠው ሆይ እባክህን እጅህን ዘርጋ። እናም ይህንን ማዕድ ባርክልን። ለሚመገበው ሁሉ የፈውስ ምንጭ ይሆን ዘንድ ቅድስት ሥላሴ ይህንን ማዕድ ባርኩልን። እኛም ሥጋችንንና ነፍሳችንን ያለመልምልን ዘንድ አሜን። ሄደን ከአባ በምዋ ቡራኬ እንቀበል። ይቀመጡ ባኮት አባቴ። እንዴት ናችሁ ልጆቼ? ጥረታችሁን እግዚአብሔር አምላክ እርሱ ይባርክ። እግዚአብሔር የተመሰገነ ይሁን አባቴ። እባኮት ስለ ምንኩስና ጥቂት ንገሩን። ምንኩስና የክርስትና እምነት ማሳያ ነው። እናም ወደ ዘላለማዊ ሕይወት የሚመራን አይነተኛ ባህሪ ነው። ከክርስቶስ ጋር መኖር ትጀምራለህ። በሙሉ ልብህም ትከተለዋለህ። ሁሉን ትተህ ከሁሉ ጌታ ጋር ትኖራለህ። ራስህንም ከሁሉም ነገር ትገድባለህ። እናም ሁሉ በቁጥጥሩ ስር ከሆነ አምላክ ጋር ትኖራለህ። ለዛም ሲባል ነው መነኩሴ ራሱን በጸጥታ ቦታ ማለትም በተራራዎች፣ በበረሃ እንዲሁም በዋሻ የሚኖረው። ምንኩስና የሚለው ቃል ትርጉሙ ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት በመብላቱና በመጾም ውስጥ፣ በእንቅልፍና በመንቃት ውስጥ፣ በዝምታና በንግግር ውስጥ እንዲሁም በሽንፈትና በድል ውስጥ ሁሉ እርሱን መፍራት። ስለ መልካም ስብዕናስ ምን ይነግሩናል አባቴ? ከልብህ በመነሳሳት የምታደርገው ነው። ስብዕና ማለት ሥጋህ ለመኖር መስራት እንዳለበት ሁሉ ነፍስም ሁሌ አምላኳን ማመስገን አለባት። ካልሆነ ግን በሰይጣናዊ አስተሳሰቦች ትጠቃለች። ስለ ምንኩስና ስብዕናስ? ራስን ዝቅ ማድረግ። ራስን ዝቅ ማድረግ ነው ማለት ነው ትልቁ ስብዕና። ራስን ከፍ አድርጎ መመልከት ከኃጢአቶች ሁሉ የከፋ ነው። በመላእኮች ዘንድ መከፋፈልን የፈጠረውና ሰይጣንንም ከሰማይ ወደ መሬት የጣለው ይህ ባህሪ ነው። ነገር ግን ራስን ዝቅ ማድረግ የሰውን ልጅ ከመሬት ወደ ሰማይ ከፍ ያደርገዋል። ለዛም ነው ራስን ዝቅ ማድረግ ትልቅ ስብዕና የሆነው። ነገር ግን ራስን ዝቅ ማድረግ እንዴት ነው የሚቻለው? ሁሌም ኃጢአተኛና በእግዚአብሔር ፊት መልካም ነገርን ያላደረግን መሆናችንን ማስታወስ ይኖርብናል። በአርምሞና በትካዜ ስለ በደላችን መተከዝ ይኖርብናል። መዋሸትን ተዉት። ስለ መጥፎ ነገሮች አታውሩ። በፍጹም ከዕድሜ ታላላቆቻችሁ ጋር አትገዳደሩ። ሁል ጊዜም ይቅር በለኝ ማለትን ተለማመዱ። ከዛም ነው ኃጢአትን እንዳትሰራ የሚያስችልህን ራስን ዝቅ የማድረግ ስብዕና የራስ ማድረግ የምትችለው። ለዚህም ነው ቅዱስ መጽሐፍ ከጥፋት በፊት መኩራራትናም ከመውደቅ በፊት ማናለብኝነት ይቀድማል። ሌላም ነገር ንገረን አባ።
ሰይጣናዊ አስተሳሰቦችን ከተጠላለፈ ነገር ጋር ማነጻጸር ይቻላል። ሰይጣን በመረቡ ሊይዘን ያደባል። ተስፋ በማስቆረጥ ነፍሳችንን ሊያጠቃት ይፈልጋል። ወይም የውሸት ክብር በመስጠት ወይም እንዲሁ የውሸት ስብዕናን በማላበስ። ነገር ግን ታማኝ ነፍስ በስተመጨረሻ ድል ታደርጋለች። አንድ መነኩሴ መንፈሳዊ ፈተናን እንዴት ሊያሸንፍ ይችላል? ባለመሰልቸት በተደጋጋሚ ነፍስን የእግዚአብሔርን ስም ከመገብካት ጣፋጭነቷ በአፍህ ታጣጥማለህ። በይበልጥ ስሙን በደጋገምኩ ቁጥር ነፍስም እንደዛው ይበልጥ እየረካች ትሄዳለች። በዚህም መንገድ ነው ማሸነፍ የሚቻለው። አንድ መነኩሴ ግን ወደ ባዕቱ ሲገባ ምን ማድረግ አለበት? የግድ ኃጢአቱን ማስታወስና ለዛም ማልቀስ ይኖርበታል። እናም ሁል ጊዜ መጽሐፍ ቅዱስንና መዝሙረ ዳዊትን በማነበብ ሐሳቡ እንዳይባክን ማድረግ ይኖርበታል። አንድ መነኩሴ ግን በባዕቱ ውስጥ እንዴት ነው ጽናት ማግኘት የሚችለው? የሥጋ ፈቃድህን መተው ያስፈልጋል። ራስ ወዳድነትን መተው። እናም በፍጹም የሰዎችን ፍላጎት ስለማርካት ማሰብ የለበትም። አስተውሉ። ፍላጎትን መገደብ ብዙ ጥረትና ትግልን ይጠይቃል። በሥጋችሁ አትመሩ፣ ካልሆነ ያስታችኋል። የመነኩሴ ባህሪያት 3 ነገሮችን ሊያሳይ ያስፈልጋል። በባዕቱ ውስጥ መጽናት፣ ቢደሰትም ቢከፋም፣ ለመምህሩና ለመንፈሳዊ መሪው በመታዘዝ ቢነቅፈውም ወይም ቢያበረታታውም፣ ለፍቅር በመታዘዝ ቢራራለትም ቢጨክንበትም። በሉ እግዚአብሔር ይባርካችሁ። እሺ አባቴ። አንድ ባዕት ምረጥና በዛ ውስጥ ቆይ። ይህንን ከሆነ የምትፈልገው እንካ፣ መጽሐፍ ቅዱስና መዝሙረ ዳዊት ማንበብን እንዳትረሳ። ሰይጣን እንደሚፈታተንህ እርግጠኛ ሁን። ያልተሰጠህን ማንኛውንም ነገር እንዳትበላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም የሆንክ ጌታዬ፣ የሰው ልጆችን በሙሉ የምትወድ እባክህ መነኮሳቱንና መሪዎቻችንን የፍቅርህን መጠን እንዲረዱ አድርጋቸው። እናም ለኦርቶዶክስ እምነታቸው ታዛዥ እንዲሆኑ አድርጋቸው እስከ መጨረሻው ትንፋሽ ድረስ። ያንተ ኃጢአተኛ ባሪያንም ቢሾይ አንተም ብቻ አባት፣ የሰው ልጅ ሁሉ የምትወድ ለኛ ካለ ፍቅር የተነሳ የተወደደ ልጅን መስዋዕት ያደረክልን መሆንን እንዲያውቅ እርዳው። አምላኬ ጌታ ኢየሱስ ክርስቶስ አንተን እንዳውቅ ስለፈቀድክልኝ እነሆ አመሰግናለሁ። እነዚህ የኤርምያስ ቃላት ናቸው። ትርጉሙ ይገባኝ ዘንድ የትእዛዞችን ምስጢራት ሁሉ ግለጥልኝ። እኔ ኃጥኡ ባሪያ ቢሾይ ነኝ። እንዴት ነህ የኢየሱስ ወዳጅ? ነቢዩ ኤርምያስ፣ ይህ ክብር እኮ ለእኔ አይገባኝም። ይህ የኔ መጽሐፍ ነው። የምትፈልገውን ሁሉ ጠይቀኝ፣ እናም ልመልስልህና ላስረዳህ እችላለሁ። የመጪውን ጊዜ ተንባይና ተናጋሪ እያሉ ሰዎች ስለምንድን ነው የሚጠሩ? ግን እግዚአብሔር ያልሞንድን ዘንግን ያሳየ ምን ሊል ፈልገው ነበር? አልሞንድ የሚለው ቃል ዕብራይስጥኛ ነው። ትርጉሙም መጠበቅ ማለት ነው። ስለዚህም እግዚአብሔር የፈለገውን የራሱን ቃል እርሱ እንደሚጠብቅ ለመናገር ነው።
ስለተቀቀለውን ስራ ኋላም ተወርውሮ ወደ ብናኝነት ከተቀየረ በኋላ ሁሉም ቦታ ስለተበተነውስ እስኪ ንገረኝ። በዚህ ላይ ሊነግረኝ የፈለገውም ክፋት ከሰሜን እንደሚወጣና ምድርን በሙሉ ከዛ ተከፋፍሎ እንደሚይዝ ነው። በጣፋጩ ፍሬስ ምን ልትለን ፈልገህ ነው? ለጌታ የሚታዘዙና የሚፈልገውንም ሁሉ የሚያሟሉለት ልክ እንደ መልካም ወይም ጣፋጭ ፍሬዎች ናቸው። የጣፋጭነቱን መጠን መናገር ያስቸግራል እና የእርሱን ፈቃድ የማይታዘዙት ደግሞ ልክ እንደ ተበላሸው ፍሬ ናቸው። እነዚህ ፍሬዎች ደረቅ ስለሆኑ ወደ እሳት ይወረወራሉ። ብዙ ሐዘን ውስጥ ከተትኩ አይደል? እባክህ እግዚአብሔርን ለምንልኝ ጥረቴን እንዲያግዘኝ። እግዚአብሔር ካንተ ጋር ነው እናም ይባርክሃል። አንተ ነገሮችን በጥልቀትና በጽሞና የምትመረምርና የምትጠይቅ ሰው ነህ። እናም የእግዚአብሔርን ቃል አድምጠሃል። ቢሾይ እዚህ አለህን? ማን ነው? አንተ ከፍ ያልክና የተወደድክ ቢሾይ በሩን ክፈተው። አንተ ማን ነህ? ከኔ ከምስኪኑ ምን ትፈልጋለህ? እንዴት ያለ ትህትና ነው! አንተን የመሰለ ወጣት እንዴት ለዚህን ያህል ጊዜ በራሱ ላይ በሩን ይዘጋል? እስካሁንም ምንም አይነት ሰው ሳትመለከት ታዲያ ይህ ሰው ምስኪን ነው ትላለህ? አይሆንም። አንተ ከፍ ያልክ ሰው ነህ። በአትህንም ላየው እፈልጋለሁ። በል እስኪ ክፈትልኝ። አንተ ከኔ ምን ትፈልጋለህ? ልሰጥ የምችለው አንዳችም ነገር የሌለኝ ሰው ነኝ። ሁሉንም ነገር አግኝተሃል። በሩን ክፈትልኝና ራሴን ላስተዋውቅ። እናም ካንተ ምን እንደምፈልግ እነግርሃለሁ። ጌታዬ ክርስቶስ የሚረዳኝ ላክልኝ። ጌታዬ ክርስቶስ የሚረዳኝ ላክልኝ። እባክህ ጌታዬ የሚረዳኝ ላክልኝ። ምነው ዝም አልክ ቢሾይ? ፊቴን እንኳን ለማሳየት የማይገባኝ ወራዳ ሰው ነኝ። በትህትና አሸነፍከኝ። በፍጹም አታመልጠኝም። አልተውህም። የግድ ፊቴን እንዲሁም እኔ አንተን ፊት ልመለከት ይገባል። እመለከታለሁ። ተወዳጁ ልጄ ቢሾይ ምንድን ነው? ምን ተፈጠረ እናታችን? ተነሱ እንጸልይ። ወንድማችሁ ችግር ውስጥ ነው፣ በሰይጣንም እየተፈተነ ነው። እውነትም ሀዬ ቢሾይ በጣም ናፍቆኛል። ልክ ብለሃል ልጄ። ምኞታችን እኛም እሱ ያገኘውን ማግኘት አይደል እንዴ? እግዚአብሔር ይወደዋል ደግሞም አይጠለውም። የጌታ የኢየሱስን ስዕል ውሰደው መንገዴን ያበራልኝ ዘንድ። ጌታ ሆይ እሱ አንተን ይወድሃል። አንተም እንዲህ ብለህ ተናግረሃል፣ በችግራችሁ ጊዜ በጭንቀታችሁ ጊዜ እኔን ጥሩኝ፣ እኔም አደምጣችኋለሁ፣ እናንተም ታመሰግኑኛል። ለዚህም እባክህን አትተውን። ልጆቼ አብረን እንጸልይ። አድምጠኝ ቢሾይ። በበዓት ተወስኖ የብቻ ኑሮን መምራት በምናኔ ቦታ ላይ ሙሉ በሙሉ ሕይወትን ለሃይማኖትህ መስጠት ይጠይቃል። ወጥ የሆነ ጾምና ጸሎት ያስፈልጋል። ተጋድሎ የሚጀምረው ገና በመጀመሪያው የመንፈሳዊ ጉዞን ለመቀበል በወሰንክበት ጊዜ ነው። ከዛም እርሱ የመጽሐፍ ቅዱስ ጥቅሶችን ያዛምድልሃል። እናም በጥልቅ ተመስጦም እንድታገናዝባቸው በመንፈስ ቅዱስ መሪነት ይረዳሃል። አእምሮ የሚገራው በምንም አይደለም በጸሎት እንጂ። አስተውል። እውነተኛ ጸሎተኛ ሲጸልይ ከእግዚአብሔር ጋር እንደሚያወራ ሰው ነው። ሐሳቡ ወደ ሌላ ሳይሄድ መላ ሐሳቡና ስሜቱ ወደ እግዚአብሔር ይሰበሰባሉ። አንድ ሰው ይህንን ማድረግ ቻለ ማለት እርሱ ዓለምንና በውስጡ ያሉትን በሙሉ ትቷል ማለት ነው። እርሱ የሚያስበው እግዚአብሔር ፊት ቆሞ እንደሚነጋገር ያህል ነው። አስተውል። የማይቋረጥ ጸሎት ያነቃሃል። እንዲሁም የምታደርገውን ሁሉ ለሚያየው የምትናገረውን ሁሉ የሚሰማ ፊት ያደርስሃል። በጣሙን እየተፈተንኩ ነው። ለመቋቋም እኮ አልቻልኩ። ፈተናው ሲበረታ በበለጠ ልብ ትጸናለች። ልክ ወርቅ ይበልጥ በሳት በተፈተነ ቁጥር ንጹህነቱ እንደሚጨምረው ሁሉ ማለት ነው። የወርቅ ልብ ያላቸው ቅዱሳን ናቸው።
ለመድረስ በጽናት መታገል ይኖርባቸዋል። በዚህ ገዳም ውስጥ አንተ አንጸባራቂ መነኩሴ ነህ። ፊትህ ጠንካራ ፍላጎትህን ያሳያል። ከኔ የምትፈልገው ሌላ ምን አለ? እንዲጸልዩልኝ ይፈልጋለሁ። የቅድስተ ቅዱሳን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጸሎት ካንተ ጋር ይሁን ልጄ። በልን ያሁን ልሂድ። ስለምን ጥቂት አይቆዩም? ገና እኮ ምክሮትን እኮ አልጠገብኩም። ጌታ ኢየሱስ ክርስቶስ ካንተ ጋር ነው። እርሱ ከጥምህ በላይ ያረካሃል። በሙዋ ኃጢአተኛ ነው፣ ደሃ ነው፣ ጥሩ ሰውም አይደለም እና እኔ የተዋረድኩ። በል አሁን ልሂድ። አባቴ በእርሶ ጉብኝት ተባርኬያለሁ። ወንድሜ ጳውሎስስ እንዴት ነው? እግዚአብሔር እጅግ መልካም ወደሆነ ነገር ይምራል። በል ሰላም ሁን። አምላኬ እኔን ለመርዳት አትዘግይ። ሕይወቴን የፈለጓትም ይፈሩ፣ ጠላቶቼ አፍረው ይመለሱ ይደንግጡም። አንተን የፈለጉ ሁሉ በአንተ ደስ ይበላቸው። ያንተ ፍቃድ ለሚያደርጉ ሁሉ ደስታ ይሁን። ጽኑ ጸሎት ያነቃሃል። አምላክህ በፊት ሆኖ እንደሚያይህና የሚያነጋግርህ ያህል አንተን የፈለጉ ሁሉ ባንተ ደስ ይበላቸው። ያንተን ፍቃድ ለሚያደርጉ ሁሉ እግዚአብሔር ታላቅ ነው ይበሉ። እኔ ምስኪንና እርዳታ የሚያሻኝ ሰው ነኝ። ና አምላክ ፈጥነህ እርዳኝ። የምትደርስልኝና የምትረዳኝ አምላኬ እባክህ አትዘግይ። ሃሌሉያ። በፀሐይና በጨረቃ ይዘረጓቸዋል፣ በሰማይም ሰራዊት ሁሉ ፊት ይዘረጓቸዋል። አያከማቿቸውም፣ አይቀብሯቸውምም። በምድር ፊት ላይ እንደ ጉድፍ ይሆናሉ። እኔም ባሳደድኳቸው ስፍራ ሁሉ የቀሩ ከዚህች ክፉ ወገን የተረፉ ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ። እግዚአብሔር ተናገረኝ፣ እንዲህም ትላችኋለህ። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? ይህ ሕዝብ ዘወትር ስለምን ወደ ኋላው ይመለሳል? አዎ የእግዚአብሔር ነቢይ ሰው ቢስት ወደ ትክክለኛው መንገድ ሊመለስ ይናፍቃል። ስለዚህ እንዴት ነው የእግዚአብሔር ሰዎች የሚሰናክሉትና ወደ እርሱ የማይመለሱ? አድምጠኝ ቢሾይ፣ ከስህተት አለመመለስ ቅጣቱ ሞት ነው። የመውደቅም ውጤቱ ፈጽሞ መጥፋት ነው። ማንም ቢሆን በዚህ ድንጋይ የሚወድቅ ካለ እርሱ ይሰበራል። ነገር ግን የሚወድቅባቸው ማናቸውም ግን ወደ ብናኝነት ይቀይረዋል። ግንበኞች የናቁት ድንጋይ የማዕዘን ራስ ይሆናል። እርሱም ኢየሱስ ክርስቶስ ነው። እኔና ሌሎች ነቢያት ልናየው የተመኘ ነው፣ ድህነቱንም ለማየት
የንጉሶች ንጉሥ የአማልክት አምላክ ሕያው እግዚአብሔር። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲህ ይላል፣ በገዳም ተወስኖ መኖር ብቻውን ከኃጢአት አያድንም፣ ልብህን ካላጸዳሃት። ኃጢአትን በተደጋጋሚ መስራት የለመደን ሰው ንስሐ ለመመለስ ይከብደዋል። ያ ትውልድ እግዚአብሔርን ድምፅ ሰምቶ ቢሆን መልካም ነበር። ነገር ግን ጆሮአቸውን ደፍነውት ነበር። እግዚአብሔር በእኔ ውስጥ አናገራቸው። እኔም ድምፄን ከፍ አድርጌ ነግሬያቸው ነበር። ንስሐ እንዲገቡ እንዲመለሱም ጠይቄያቸው ነበር። ነገር ግን ሰዎች በፍጹም አያዳምጡህም፣ ምክንያቱም በኃጢአት ጠፍተው ነበርና። እግዚአብሔር ይርዳን። እባክህ ጸልይልኝ፣ በጸጋህም አስበኝ፣ ምክንያቱም እኔ ደካማ ሰው ነኝና። እግዚአብሔር ይባርክህ ቢሾይ። እናም የምታነበውን ሁሉ ይገባህ ዘንድ እግዚአብሔር አምላክ ይርዳህ። ጌታዬ ኢየሱስ ክርስቶስ ነፍሴን ሰጥቼሃለሁ፣ ሥጋዬንም መስዋዕት አድርጌልሃለሁ። እባክህ ጌታዬ ተቀበለኝ፣ እናም የምኖርበትን ሰላምን አድለኝ። አበርታኝ፣ ኦ አምላኬ አበርታኝ፣ ልጅም መሆን ዘንድ እማጸናለሁና። የመረጥኩ ቢሾይ ሰላም ላንተ ይሁን። ጽናትህንና ትግልህን ተመልክቻለሁ፣ በአንተ ልከብር መጥቻለሁ። አይገባኝም፣ አይገባኝም፣ አይገባኝም። አንተ ወደ እኔ ልትመጣ እኔን ደካማውንና ኃጢአተኛውን ልትጎበኝ፣ ምሕረትን የምሻ ሰዎችን ከኃጢአታቸው ልታነጻቸው የተወለድክ ኃይልን እሻለሁ። ያንተ ፍቅር የማይገባኝ፣ ልጅህም መባል የማይገባኝ፣ ካንተ ጋር ልሆን አይገባኝ፣ አይገባኝ፣ አይገባኝ። አንተ ወደ እኔ ልትመጣ እስካሁን ለምን አልተኛሽም እናቴ? ደህንነትን ለማወቅ ፈልጌ ነው። ከነጋዴዎቹ ጋር ሂሳብ ማወራረድ ነበረብኝ። ወደ ቤት አርፍጄ ስመጣ ይሄ መጀመሪያ አይደለም። ንገሪኝ እናቴ፣ ሌላ ያስጨንቅሽ ነገር አለ? አውቃለሁ። ወንድም ቢሾይ በጣም ናፍቆኛል። ካየሁት ብዙ ዓመት ሆኖኛል። አውቃለሁ። የእናት ሆድ ሆኖብኝ ነው። እግዚአብሔር ልብሽን ያበርታልኝ። በይ አሁን ተነሽ ተኝ። ነገ አብረን ወደ አባ ጋር እንሄዳለን። እናም ቢሾይን እንዴት ልናገኘው እንደምንችል ይነግሩን ይሆናል። አበረታኝ ልጄ። እግዚአብሔር ያበርታ። እግዚአብሔር ይባርክ። እንደዛ ነው አባ ይስሐቅ። በመንደራችን ትኖር ነበር። እስካሁን ግን ልትጠይቀን አልመጣህ። ትክክል ኖት። ግን እመኑኝ የቤተ ክርስቲያኒቱንና የእርሱን ቡራኬ ሲፈልግ ነበር። ግን ጊዜው ይሆናል። አባ በሙዋ እንዳሉት መነኩሴ ከሥራ በኋላ ወደ በዓቱ መመለስ አለበት። አባ በሙዋ ግን እንዴት ናቸው? ደህና ናቸው። ይህን ያህል ለቤተ ክርስቲያኑ ልከዋል። ከፍ ያለ ሰላምታም ልከውሎታል። ይሄ እኮ ግን በጣም ብዙ ነው። ለቤተ ክርስቲያን ምንም አይበዛባትም። እርሳቸው በገዳም አስጤክስ የሚኖሩ ታላቅ መነኩሴ ናቸው። ይፍቱኝ አባቴ። እግዚአብሔር ይፍታ።
እርሶ ጋር ሊገቡ የሚፈልጉ ሰዎች ከደጅ ቆመዋል። ግቡ በላቸው። እሺ። ይቅርታ እንግዲህ። ኧረ እባክህ ቆይ። አባ ይስሐቅ አንተ እኮ እንግዳ አይደለህም። ሰላም ለእርሱ ይሁን አባ። እንኳን ደህና መጣሽ። ተቀመጭ። ሰላም ለእርሱ ይሁን አባ። ወደ እኔ በመምጣታችሁ ክብር ተሰምቶኛል። አረ ክብሩ ለኛ ነው። እነዚህ ሰዎች እነማን እንደሆኑ ታውቃለህ? እነማን ናቸው? እርሳቸው የቢሾይ እናት ናቸው። እርሱ ደግሞ ታላቅ ወንድሙ ነው። የአባ ቢሾይ? እርሱን የተሸከመች ማኅፀን የተባረከች ናት። ታውቀዋለህ እንዴ አባቴ? በሚገባ ያውቀዋል። አባ ይስሐቅና አባ ቢሾይ የአባ በምዋ ደቀ መዛሙርት ናቸው። እንዴት ነው ልጄ ቢሾይ? አባ ቢሾይ አረ በጣም ደህና ናቸው። እግዚአብሔር አምላክ ይመስገን። አንተ አበረታኸኝ። ዮሐንስ ሰላም ለእርሶ ይሁን አባ። ለአንተም ሰላም ይሁን ልጄ። ይህችን የደረቀች በትር አያሃት? እንድትተክላት እፈልጋለሁ። እስክትለመልም ድረስም በየቀኑ ውሃ ጠጣት። የት ቦታ ልትከላት አባቴ? እዚሁ ጋር። በእርግጥ የውሃው ምንጭ ከዚህ ሩቅ እንደሆነ አውቃለሁ፣ ግን እግዚአብሔር ዋጋህን ይከፍልሃል። ለእኔ ይህ ታላቅ ዕድል ነው። ሥጋዬን እንዳደክም ይረዳኛል። በጣም ደስተኛ ነኝ። እግዚአብሔር ባንተ ይክበር፣ ይባርክህ፣ ይርዳህም። ወይኔ ውሃው እኮ በጣም ጥልቅ ነው። ገመድም የለኝም። ውሃውን እንዴት ልቀዳው እችላለሁ? ተመልሼ ሄጄ ወይ ገመድ ላምጣ እንዴ? ጌታዬ፣ የኔ ጌታ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ አስተምሩኝ አባ። ትምህርቶት ነፍሴን ያነቃል፣ ልቤንም ያስደስታታልና። እግዚአብሔር ይባርክህ፣ ብሩክ ፊትና ልብ ይስጥህ። አስተውል ቢሾይ፣ ያለ መሠረት ሕንፃ አይቆምም። ስለዚህም አስቀድሞ መሠረቱን መጣል፣ ከዚያ ሕንፃውን መገንባት ይቻላል። ና ዮሐንስ፣ አባ ቢሾይ ይህ የኔ ደቀ መዝሙር ነው። ሰላም አባቴ። ተቀመጡ ልጆቼ፣ ተቀመጥ ዮሐንስ፣ ተቀመጥ። ቅዱስ ጴጥሮስ ለገላትያ ሰዎች በላከው መልእክቱ ላይ እንዲህ ይላል፣ አንዱ ለሌላው በፍቅር ያገልግል። ይህም ማለት ለሁሉም መልካም ሥራ መስራት ማለት ነው። ምንም ነገር በፍቅር ሊጀመር ይገባዋል። የኢየሱስ ክርስቶስ ትእዛዛትም መሠረት ያደረጉት ይህንን ነው። ይህም ምንድን ነው? ፍቅር ነው መምህር። እግዚአብሔር ይባርካችሁ። አንድ ሌላም ጠቃሚ ነገር አለ። ጥሩ አባቶቻችን የእጅ ሥራቸውን አስተምረውናል። ልክ እንደ አንድ ስብዕና ሥራ የሚሠራው ገንዘብ ለመቀበል ብቻ አይደለም፣ ነገር ግን ከርኩስ መንፈስ ራስህን ለመጠበቅ ጭምር ነው። በበዓትም ለረጅም ጊዜ እንድትቆይ ይረዳሃል። ጌታዬ፣ እባክህ እነኚህን መነኮሳት አንተን የሚወዱና ትእዛዛቶችን የሚፈጽሙ እንዲሆን አድርጋቸው። እባክህ አባ በምዋ እኛን ይመሩን ዘንድ እርዳቸው። ወንድም ዮሐንስንም እርዳው፣ በብቸኝነቱም አበርታው። ሰላም ላንተ ይሁን ክቡር ቢሾይ። ላንተም ሰላም ይሁን። ግን አንተ ማነህ ጌታዬ? ታላቅ ንጉሥ እንደሆንክ ይሰማኛል። እኔ ወንድምህ ንጉሥ ቆስጠንጢኖስ ነኝ። ታላቅም አንተ ነህ። የተባረከ መነኩሴ ልትባል ይገባሃል።
ከሰማይ ወደ አንተ የመጣሁት በጌታ ፊት ትልቅ ክብርና ታላቅነትን እንዳስገኘልህ ልገልጽልህ ነው። አንተ እምነት የለሽ ሃይማኖትን አጥፍተህ ክርስትናን አስፋፍተሃል። ክርስትና እምነትህንም ጠብቀሃል። የጌታ መስቀልንም ከፍ ከፍ አድርገሃል። ብዙ ቤተ ክርስቲያኖችንም አሳንጸሃል። ግን በሰማይ ልትከብር አልቻልክም እንዴ? ብከብርም የመነኮሳት ያህል ግን አይደለም። ነፍሳቸው እንደ ንስር ወደ ላይ በጥንካሬና በብርታት ስትበራ አይቻለሁ። የሰይጣን ሰራዊት እንኳን ደፍረው ሊቀርቧቸው አይቻላቸውም። የሰማይ ደጆችም እንዴት እንደሚከፈቱላቸው አይቻለሁ። በእግዚአብሔር ዙፋን ፊት ሲቆሙም አይቻለሁ። ሰላም ላንተ የሆነ ጌታ ወዳጅ። አባ ዮሐንስ እንኳን ደህና መጣ። በመስቀሉ ስም ዋሻ ባዶ ነው። ከማን ጋር ነበር የምታወራው? ሰምተሃል እንዴ? አዎ ሰምቻለሁ። አድምጠኝ አባ ዮሐንስ። የሚገባኝ አልነበርኩም፣ ግን እግዚአብሔር ንጉሥ ቆስጠንጢኖስን ወደ እኔ ልኮት ነበር በሰማይ የመነኮሳትን ክብርና ታላቅነትን እንዲገልጽልኝ። ስለዚህም ለዚህ አይነቱ ክብር ለመብቃት ብዙ ጽናትና ተጋድሎ ይጠብቀኛል። ንጉሥ ቆስጠንጢኖስ ክርስትናን የግዛት ሁሉ እምነት እንዲሆን በይፋ ያወጀ ነበር። እርሱም የታላቋ የንግሥት እሌኒ ልጅ ነው። በእርግጠኝነትም በእግዚአብሔር ዘንድ ታላቅ ክብርን አግኝቷል። እግዚአብሔር ይባርካችሁ ልጆቼ። እባክዎት የዛፉን የመጀመሪያ ፍሬ ይባርኩልኝ። ተቀመጥ ልጄ፣ እንካችሁ ብሉ። ይሄ የዮሐንስ የመታዘዝ ፍሬ ነው። አባ ዮሐንስ በእግዚአብሔር መንፈስ የተሞላ ሰው ባይሆን ኖሮ የደረቀች ቅርንጫፍ እንዴት ፍሬ ልታፈራ ይቻላት ነበር? ይህ የመታዘዝ ዛፍ ነው። ሙሉ ገዳማቱንም የሸፈነው ይኸው ነው። ዓለምን ለሚተውትና ወደዚህ መጥተው ለመኖር ለሚፈልጉት ሁሉ ምልክት ይሁናቸው። የእነርሱም ነፍሳት ለአንተ በእግዚአብሔር ፊት ምስክር ይሆኑልሃል። እግዚአብሔር ይባርክ። እግዚአብሔር ሁላችሁንም ይርዳችሁ። ጌታዬ አምላኬ እባክህ ሶርያዊውን ኤፍሬምን አበርታው፣ አጠንክረውም ለክብርህም ምስክር እንዲሆን እኔን እባክህ አበርታኝ። የሰይጣናትንም ፈተና እንድቋቋም አስችለኝ። በበረከትህና በሰላም አድሰኝ። ኃጢአተኛ ነኝና ምሕረት ይሻለኛል። ኤፍሬም ነገ ተነስና ወደ ሺት ገዳም ሂድ። እዛም አንድ ጻድቅ ሰው አለ። ጌታ እግዚአብሔር የተገለጸለት ሰው ነው። ሂድ፣ እርሱ ያበረታሃል። ያ ጌታ ወዳጅ ሆኖ ቢሾይ ይረዳሃል። እሺ፣ ወደ ወዳጄ ወደ ቢሾይ ወደ እርሱም እሄዳለሁ። ጌታዬ መድኃኒቴ። ተወዳጁ እንግዳ አባ ኤፍሬም ዘሶርያ እየመጣ ነው። እኔ እርሱ በሚናገረው ቋንቋ መናገርና መረዳት አልችልም። እባክህ ጌታዬ እንድረዳውና እንዳነጋግረው እርዳኝ። እርሱን በማየቴ እንድደሰትና ከእውቀቱም እንድጠቀም በረከቱን እንዳገኝ እርዳኝ። ልቀበለውም ልሂድ። እንግዲህ ይህ ታላቅ ሰው ፊት ምርኩዜን እንኳን ይዤ እንዳየው አይገባኝም። በውጭ መተው አለብኝ። እንኳን ደህና መጣ ወንድሜ ኤፍሬም። አንተን ሳላይ ረጅም ጊዜ እንደምኖርና ቢሆንም ግን ሳላይህ እንደማልሞት እርግጠኛ ነበር። ወንድሜ እግዚአብሔር ረጅም ዕድሜን ይስጥህ። አብረኸኝና የኃጢአተኛውን የወንድምን የቢሾይ በዓት ትባርክ ዘንድ ግባ። ኤፍሬምስ ማን ሆነና ነው ጌታ የተገለጠበትን በዓት የሚባርከው? ግባ አባ ግባ። ሳምንቱን በሙሉ ሳላውቀው ነው ሄደው። ለዘላለም አብሬ ብኖር እመኝ ነበር። ነገር ግን የኔን እርዳታ የሚሹ ብዙ መነኮሳት አሉ። በዚህም ኃላፊነቴ ጌታ ይረዳኝ ዘንድ ምኞቴ ነው። ቃሎችህና የሕይወት ታሪክህ የእውነት አበርትተውኛል። በማይገባኝ ጉብኝት ተባርኬያለሁ።
እባክዎት ይባርኩኝ አባ ቢሾይ። በግብፃውያን አባቶች ታሪክና ስብዕና ተደንቄያለሁ። ታላቅ ከሆነ ዕውቀትም ብዙ ተምሬያለሁ። ወዳጄ ኤፍሬም እግዚአብሔር ይባርክ። ያሰናብቱኝ አባ ቢሾይ። መውጫውን ላሳየሁት። በስመ አብ። በትሮት እኮ ለምልማለች። በእርሶ በረከት ነው አባ ቢሾይ። ይህ የለመለመ በትር የእርሶ ጉብኝት ማስታወሻ ሆኖ ከትውልድ ወደ ትውልድ ይኑር። ሰላም ለእርሱ ይሁን አባ ቢሾይ። ሰላም ለአንተ ይሁን የተወደድከው። የአባ ኤፍሬምን በረከት መቀበል እችላለሁ? አባ ኤፍሬም ወደ በዓቱ ተመልሷል። አሁን ሄዷል። በየትኛው መንገድ ነው ሄደው? ልከተለው? አትችልም። በደመና ተነጥቆ ነው የሄደው። እናም በረከቱን መቀበል አልችልም ማለት ነው? በነገርዎት ላይ አባ በሞዓ ታመዋል። ሊያዩትም ይፈልጋሉ። እግዚአብሔር ይባርክ። የንጉሥ ኢየሱስ ክርስቶስ ወታደር፣ ክብር ለስሙ ይሁን። እግዚአብሔር ይጠብቅህ፣ እግዚአብሔር ይጠብቅህ። ከዚህ ዓለም ስለይ ደረቋን እንጨት አለምልመ ፍሬ እንድታፈራ ባደረክበት ስፍራ እንድትኖር እፈልጋለሁ። አንተም ልጄ ቢሾይ ይህንን ታዛዥ ዮሐንስን ጠብቀው። እሺ አባ። ዮሐንስ ብዙ አገልግሎናል። እርሱ በታመምኩባቸው 12 ዓመታት በሙሉ አገልግሎኛል። እንደዛ ይበሉ እንጂ አባ። ዮሐንስ መልአክ እንጂ ሰው አይደለም። እኔ ኃጢአተኛ ሰው ነኝ አባቴ። ይህን ያህል ውዴታ አይገባኝም። በጸሎት ሁሉ እግዚአብሔር ይባርከው አባ። አንተንም ይባርክህ የተወደድከው ልጄ ቢሾይ። አንተ በሰማይ መካከል ያለህ ፀሐይ ነህ። ለገዳሙ አዲስ የሆነና በጣም ጠቃሚ የሆነ ነገር የራሴን በዓት ራሴው ነኝ የገነባሁት። ያለፈውበትን የኔ አድርጌ አላውቅም። ያልሰራሁትንም በፍጹም አልበላም። ጌታ በትእዛዛቱ እንዳለው በቅዱስ መጽሐፍ ውስጥም እንደተገለጸው በላብህና በወዝህ ሰርተህ ብላ፣ እግዚአብሔር ከሰጠህ ጸጋ ውጪ እንዳትበላ። ይህንንም ለማንም አልተናገርኩም። ወደ ጌታዬና መድኃኒቴ ኢየሱስ ክርስቶስ መሄዴ ነው። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር በጸጋው ይርዳችሁ፣ ያግዛችሁ። ኦ አምላኬ፣ ኦ አምላኬ፣ ትእዛዛቶችን ጠብቄአለሁ። እባክህ ነፍሴን ተቀበላት። ሃሌሉያ፣ ሃሌሉያ።
ይህንን የምትወደውን ምስል ሁሌም ካንተ አትለየው። እንዴት ነህ አባ ዮሐንስ? ከበፊቱ በተለየ በብቸኝነት መኖርን ያበዛህ ይመስለኛል። እውነት ብለሃል ወንድሜ። ቀጣዩ ምን እንደሆነ እግዚአብሔር አምላክ እርሱ ይግለጽልን። በል በአንድነት እንጸልይ። የጌታ መልአክ እስኪገለጥላቸው ድረስ ለረጅም ጊዜያት ሲጸልዩ ቆዩ። ለእነርሱ ድህነት ወይም መዳን የእግዚአብሔር ዕቅድ ይፈጸም ዘንድ ተለያይተው እንዲኖሩ ነገራቸው። ደስ ይበልህ የምወድህ ብሾይ፣ ተራራ ይሞሉት ዘንድ መነኮሳትን ወደ አንተ ልካለሁ። በዛም ውስጥ እኔን ያመልኩበታል። በገዳማዊ ሕይወታቸው አንተ ትረዳቸዋለህን? እርስ በርሳቸው ከተዋደዱና ትእዛዛቶቼንም ከጠበቁ በሁሉም ነገር እረዳቸዋለሁ። ታላቁ አባታችን ቅዱስ ቢሾይ ታዋቂ የሆነ በመምጣቱና የእርሱን መንፈሳዊ ልምዱንና ትህትናውን ለመማር የሚፈልጉ ብዙ ተማሪዎች ስለነበሩት ይህ ቅዱስ መጽሐፍ ቅዱስ መሠረት አድርጎ እንዴት መኖር እንዳለብን ያሳየንንና ከሰዎች ጋር ጠንካራና መልካም የሆነ ግንኙነት እንዴት መመስረት እንደምንችል ያሳየን ጥሩ ምሳሌያችን ነው። አንድ መነኩሴ እንዲኖረው ከሚገባው መልካም ስብዕና አንዱ የራሱን ሐሳብ ትቶ የወንድሙን ሐሳብ ለማዳመጥ ቅድሚያ ሲሰጥ ነው። እግዚአብሔር የአባ በምዋን ነፍስ ሲያሳርፍ ጥያቄ ስንጠይቀው ከረጅም ዝምታና ማሰላሰል በኋላ ነበር የሚመልስልን። መጽሐፍ ቅዱስ ለመስማት የቸኮልክ ለመናገር ደግሞ የዘገየሁን እንደሚለው። ሌላ ልነግራችሁ የሚፈልገው ነገር በእግዚአብሔር ፊት ቅድስናና ተቀባይነት እናገኝ ዘንድ ሌሎችን እንዴት መውደድ እንዳለብን እንድናውቅም ራሳችንን መግራት ይኖርብናል። አሰናካዮቻችን ቢሆኑም እንኳን በሌሎች ላይ ከመፍረዳችን በፊት ቀድመን በራሳችን ላይ መፍረድ ይኖርብናል። መስፈርታችን ፍላጎታችን ሳይሆን እውነታው ሊሆን ይገባል። ውሳኔ ላይ ከመድረሳችን በፊት በጥልቀት ልናስብ ይገባል። ቅዱስ ጳውሎስ እንዳለው ሁሉ ተፈቅዶልኛል፣ ሁሉም ግን አይጠቅመኝም። ለኔ የሚጠቅመኝ ምንድነው አባ? ንገረኝ እስቲ። ከአባ ሉቃስ ጋር ምን ታደርግ ነበር? አባ ሉቃስን እንዳገኘዋቸው ቆይ በምን አወቁ? ሰላምህን የማያደፈርስም ማንኛውም ውሳኔ ለአንተ ጠቃሚ ነው። ከወንድሞቻችሁ ጋር የማያቀያይም ማንኛውም ውሳኔ ከእግዚአብሔር ጋር የማያራርቃችሁ ማንኛውም ጠቃሚ ውሳኔ ነው። እዚህ ውሳኔ ላይ እንዴት ነው ታዲያ መድረስ የምንችለው? በጸሎት እግዚአብሔርን ንገረው፣ እርሱ ይመርቃል። ደካማና የማይገባቸው እንደሆናችሁም ለእርሱ ንገሩት። እኔ ክፉና ደግም መለየት የማልችል ደካማ ነኝ በሉት። አንተ ምራኝ በሉት። ጸሎት ከእግዚአብሔር ጋር የሚያገናኝ ድልድይ ነው። ብዙ ለመጸለይና እግዚአብሔርን ላናገረው ሞክሬያለሁ። ነገር ግን ምን እንደምነግረው ወይም እንዴት እንደምነግረው ላውቅ አልቻልኩም። ጸሎት ቃላት ማዘጋጀትን አይጠይቅም። ቃላት ሳታወጣ በልብ ብቻ ልትነግረው ትችላለህ። ስለወደደህና ስለባረከህማ አመስግነው። ስለሚያስጨንቁ ነገሮች ንገረው። ጭንቀትንም ሁሉ በእርሱ ላይ ጣለው። አባ ቢሾይ፣ አንድ ሰው ለሳምንት ወይም ለሳምንታት ሳይደክምና ሳይታመም በጾም መቆየት እንዴት ነው የሚቻለው? በጸሎት በልምድና የእግዚአብሔርን እርዳታ በመጠየቅ እና ምጠፊ ስለሆነው ምግብ ባለማሰብ።
ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ። በተጨማሪም እንዳለው እኔ የሕይወት እንጀራ ነኝ። ልጆቼ ኢየሱስ ክርስቶስ የሕይወት እንጀራ ነው። ከሰማይ የወረደ መና እርሱ ነው። የተመገበውም ሰው ሕያው ነው። እባክዎ በጥልቀት ያብራሩልን። ከዚህ ምግብ የተመገበ ማንኛውም እርሱ ለዘላለም ይኖራል። እኔ የምሰጣችሁ ምግብ ለዓለም ሁሉ ሕይወት የሆነው ሥጋዬን ነው። በቅዱስ የህብስት ቡራኬ ላይ ሁል ጊዜ የሚሳተፍ የዓለም ምግብ አያስፈልገውም ወይም ውሃ። እርሱ ጌታ እንዳለው እርሱ የሕይወት ውሃ ምንጭ ነው። እናም መንፈስ ቅዱስ የሚባል ነገር የለም። ሁላችንም በአንድ አምላክ እናምናለን። በሚገባ እግዚአብሔር በልጁ በኢየሱስ ከተወከለ እግዚአብሔር ኢየሱስ ነው፣ ኢየሱስም እግዚአብሔር ነው ልንል እንችላለን። ስለዚህም መንፈስ ቅዱስ አስፈላጊ አይደለም ማለት ነው። በመጽሐፍ ቅዱስ እንዳነበብነው አባቴ በእኔ እንዳለ እንደዚሁ ደግሞ እኔ በእርሱ አለሁ፣ ማለትም አንድ ናቸው ማለት ነው። መንፈስ ቅዱስ ተዋህዶናል ሊል ነበር። ይህ መንገድ ያስኬደናል። ስለዚህ በምንጸልይበት ጊዜ አብና ወልድን ብቻ እንጂ መንፈስ ቅዱስን መጥራት የለብንም። አዎ፣ መንፈስ ቅዱስ ጸረ ኦርቶዶክሳዊ ነው። ሰላም ለአንተ ይሁን። ለአንተም ይሁን። ምን አይነት አዲስ ነገር ነው? ምኑ? እነዚህን ቅርጫቶች አንተ ነው የምትሰራቸው? አዎ። ታዲያ ለምን ባለ ሶስት ማንገቻ አደረካቸው? ነገር በሶስት ይጸናላ። በአብ በወልድና በመንፈስ ቅዱስ። መንፈስ ቅዱስ የሚባል ነገር አለ እንዴ? መንፈስ ቅዱስ ገና ከመጀመሪያውም ነበር። የመጀመሪያው የመጽሐፍ ቅዱስ ምዕራፍ እንደሚለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መሬትም ባዶና ቅርጽ አልባ ነበረች፣ ጨለማም በጥልቁ ነበር። የእግዚአብሔርን መንፈስ በውሃ ላይ ሰፎ ይኖር ነበር። ኢሳይያስም እንዳለው የጌታዬ የእግዚአብሔር መንፈስ በላይ አለ፣ ምክንያቱም መልካም ዜናዎችን ለተጨነቁት ይዤ እንድመጣ ቀብቶኛልና። ቅዱስ ጳውሎስስ ምን አለ? ማንም ከመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው አይልም። ጌታ ኢየሱስም ራሱ ለደቀ መዛሙርቱ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህም ማለት ይህ ሰው ያስተማረን በሙሉ ስህተት ነው ማለት ነው። ይህማ ጸረ ኦርቶዶክሳዊ ነው። ጸረ ኦርቶዶክሳዊ ማለት ምን ማለት ነው ልጄ? እግዚአብሔር ይመስገን አባ ቢሾይ እውነተኛውን እምነት አስተምረውና። አዎ ጌታ ይመስገን፣ ጠፍተን ነበር እኮ። ግባ። ከረጅም መንገድ ስለመጣ ከቤት ረፍት አድርግ። ግባ ግባ። ግባ ግባ። አረፍ በል። ብዙ ስለተጓዝክ እግርህን ልጠብህ።
ቢሾይ በእውነት አንተ የተከበርክ አዛውንት ነህ። የተከበርክ ጌታዬ፣ ይህ አይገባኝም። አመሰግንሃለሁ ጌታዬ። የት ነበርክ ልጅ ያዕቆብ? የወይራ ቅጠል እየሰበሰብኩ ነበር አባቴ። እነርሱን እዛ አስቀምጠህ ይህንን ውሃ ጠጣው። ይቅርታ አድርግልኝ፣ አሁን ግን አልጠማኝም። ጠጣ እባክህ ልጅ። እመኑኝ አባቴ አልጠማኝም። ለእኔ ስትል እንደው ይቺን ውሃ ጠጣት ካሉ እሺ። ያምላክ ያለ ውሃው የት ሄደ? ደረቅ እኮ ነው አባ። እንድትጠጣ ነግሬህ ነበር እኮ ልጄ። የምን ውሃ ነበር አባ? የጌታችን የኢየሱስ ክርስቶስ እግር የታጠበበት ውሃ ነበር። ወዮልኝ ለእኔ! እኔ ኃጢአተኛ ነኝ ማለት ነው። የተቀደሰውን ውሃ የጌታን ሰውነት የነካውን እንድጠጣ ያልተፈቀደልኝ ባይገባኝ ነው ማለት ነው። ወዮልህ አንተ ያዕቆብ! ያዕቆብ አዳምን በኃጢአት እንዲወድቅ ያደረገው ሌላ ምንም አልነበረም፣ አለመታዘዝ እንጂ። እግዚአብሔር ያበርታ እናም ምሕረቱን ያድለን። እንደምን አደርክ እስጢፋኖስ? እንዴት ነህ አባ ማቴዎስ? ዛሬስ ምን ይዘህልን መጣ? ጥቂት ቅርጫቶችን። በጣም እድለኛ ነህ። ቅርጫቶቹን እዚሁ አገኘ። እናም ከዚህ በፊት የገዟቸውን ቅርጫቶች የተሰሩት በመነኮሳቱ ነበር፣ ጥሩዎቹ ብቻ። ስለዚህ እናንተ ክርስቲያኖች መነኮሳት ጊዜያችሁን በሥራ ነው የምታሳልፉት ወይስ እንደምንሰማው በጸሎትና እግዚአብሔርን በማምለክ? የማይሰራ መነኩሴ ሊበላ ይገባው። መጽሐፍ ቅዱስ እንደሚለው ማንም ሊሰራ የማይወድ ቢኖር እርሱ አይብላ። የሰው እጅ የሚጠብቅ የተረገመ ነው። እስቲ ንገረኝ አባ። ስሜ ማቴዎስ ይባላል። ማቴዎስ፣ አንድ ጥያቄ ልጠይቅህ። ጠይቀኝ። ሁሉንም ነቢያቶች የሚረዳቸው እግዚአብሔር እንደሆነ ታውቃለህ አይደል? ትክክል ነህ። ለምሳሌ ሙሴን ፈርዖንና አስማተኞቹ ሐሳቡን ሊያስቀይሩት ነበር፣ ግን እግዚአብሔር ረዳውና ሁሉንም አሸነፋቸው አይደል? ትክክል ነህ። ዳዊት፣ ሰለሞን፣ ኤልያስን እንዲሁም ሌሎች ነቢያትን በሙሉ ይረዳቸው ነበር አይደል? ትክክል ነህ። ታዲያ እንዴት ክርስቶስ ተሰቀለ ትለኛለህ? ልክ ሌሎች ነቢያትን እንደረዳቸው ለምን የእግዚአብሔር መንፈስ እርሱንም አልረዳው? እንዴት ይህ ታላቅ ነቢይ ቢሆን ኖሮ ሲሰቀል ዝም ብሎ ይመለከታል? አይደለም እንዴ? ትክክል። ወደድካችሁ አቶ እስጢፋኖስ? አዎ፣ ይኸው ገንዘብህ። አመሰግናለሁ። ይቅርታ። ደህና ሁን። መድኃኔዓለም ልጅህ ክዶሃል። ታላቅ አዳኝነትህን ክዷል። መስቀልህን ስለኛ ብለህ ደም ማፍሰስህን ክዷል። ጌታዬ ኃጢአተኛው ባሪያ የሆነውን አባ ማቴዎስ ማረው። እባክህ ለንስሐም ዕድል ስጠው። መሐሪ የሆንክ አምላክ ምሕረት አውርድልን አውርድልን። ሰላም ላንተ ይሁን አባቴ። አንተ ማነህ? እኔ መነኩሴው አባ ማቴዎስ ነኝ አባቴ። አንተን አላወቅኩም። ይህ እንዴት ይሆናል? እኔ የእርሱ እኮ ደቀ መዛሙር ነኝ። በእኔ ተበሳጩብኝ እንዴ?
አንተ ማነህ? እኔ ልጆት ማቴዎስ እኮ ነኝ። ልጅ አይደለህም። ይህንን ለምን ተናገሩ አባ? አሁን አግኝተው ስለነበረው አይሁድ ምን አልከው? የተሰቀለው ኢየሱስ አይደለም ያለ ማን ነው? ቁም ነገር ብዬ አላወራሁትም እኮ። እንደዚህ አይደለም ልጄ። ይሄ ቸልተኝነትና እምነት የለሽነት ነው። ይቅር በሉኝ አባቴ፣ ሳላውቅ ኃጢአት ሰርቻለሁ። ለአንተና ለመላው ዓለም ሲል የተሰቀለው አዳም በሥራው ኃጢአት ሞት ተፈርዶበት ሳለ ሊያድነው የገባለትን ቃል ሊፈጽም የመጣውን ከሰይጣን ባርነት ነፃ ሊያወጣው የመጣውን ስለ እኔና ስለ አንተ የተሰቀለውን ኢየሱስ ክርስቶስን እንዴት ትክደዋለህ? ይቅር በሉኝ አባቴ፣ ስለ ኃጢአቴ ጸልዩልኝ፣ እግዚአብሔርም ይቅር ይለኝ ዘንድ ለምኑ። ክብር ለእግዚአብሔር ይሁን። አምላክህን አመስግነው ልጄ። ተጠንቀቅ። ማንም በቃላት ሊያሙኝህ አይገባም። አባ ቢሾይ ልናነጋግሮት ፈልገን ነበር። ሰላም ለእናንተ ይሁን አባቶች። ምስኪኑን ቢሾይን ልትጠይቁት መምጣታችሁ ታላቅ በረከት ሆኖለታል። ይህ ታላቅ ትሕትና እጅግ አስገርሞናል። ካንተም ብዙ ተምረናል። ግቡ አባቶች። እባክዎን አባ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይገለጽልን ዘንድ በረከቱንም ያድለን ዘንድ በጸሎት ይጠይቁልን። እሺ አባቶቼ፣ እኔ ኃጢአተኛ የሆንኩት ወንድማችሁ ስለ እናንተ የምጠይቀው ይሳካላችሁ ዘንድ በጸሎት አስቡኝ። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ወንድሞቼ ልጆችህ ያንተን ክብር ሊያዩ ይፈልጋሉና እናም የተቀደሰ በረከትህን የሚሻሉ ምስኪኑ ቢሾይ ጋርም ለምልጃ መጡ። እባክህ ምኞታቸውን እውን አድርግላቸው። የመረጥኩህ ልጅ ቢሾይ ፀሐይ ከመጥለቋ በፊት በኮረብታው ላይ ገለጽላችኋለሁ በላቸው። የተባረከ አምላክ መጀመሪያም መጨረሻም የሌለ አይ ክብር ምስጋናም እስከ ዘላለሙ ላንተ ይሁን፣ አሜን። ደስ ይበላችሁ አባቶች፣ ፀሐይ ሳትጠልቅ በፊት በኮረብታ ላይ ይታያችኋለሁ ብሏል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለምን ትቻኮላላችሁ? ወዴትስ ነው የምትሄዱት? አባ ቢሾይ ጌታ ኢየሱስ በዚህ ይገለጣል ብሎን እየሄድን ነው። እባካችሁ እኔንም ውሰዱኝ ልጆቼ፣ እባካችሁ። ይቅርታ መፍጠን ይኖርብናል። አልችልም። ልጄ እባክህ ከአንተ ጋር ውሰደኝ። ራሴንም መርዳት ከብዶኛል። ወዴት ነው የሚሄዱት አባቴ? ወደ ኮረብታው እየወጣሁ ነው። ይምጡ ልርዳዎት፣ ይምጡ ልርዳዎት። ምንም አይነት ክብደት የለውም።
ምንድነው የሆንኩት? መራመድ እኮ አልቻልኩ። የተከበረው ጌታ ሰማያት ሊሸከሙ የማይቻላቸው ምድር ከክብር የተነሳ የምትንቀጠቀጥልኝ የኔ አይነት ኃጢአተኛ እንዴት ሊሸከም ይቻላል? ዛሬ እኔን ስለተሸከምከኝ ይህ ሰውነትህ ከሞት በኋላ እንኳን ወደ አፈርነት ሳይቀየር ይኖር። ምነው አባቢሽ ሆይ ፀሐይዋ እኮ ጠለቀች፣ ክርስቶስ እስካሁን አልተገለጠልንም። ተገልጾ ነበር እኮ ግን እናንተ አላወቃችሁትም። የት አባ? ያ እንዴት ሊሆን ይችላል? እንዴት እኛ አላየንም? አልተገባንም ነበር ማለት ነው? በመንገድ ላይ ያገኛችሁት ያ አዛውንት ሰው ልትረዱትን ፈቃደኛ ያልሆናችሁ እርሱ ኢየሱስ ክርስቶስ ነበር። ምንኛ በኃጢአት የተሞላን ሰዎች ነን። አቤቱ እባክህ ይቅር በለን። አቤቱ አምላካችን ሆይ ኃጢአታችንን ይቅር በለን። አባቢሾይ ወንበዴዎቹ ሳይመጡብን በፊት ከዚህ እንሽሽ። ከአንተ ይህን አይነት ንግግር አልጠበቅኩም ነበር። ሞትን ትፈራለህ ማለት ነው እንዴ? እመኑኝ ሞትን አልፈራም። ግን ከወንበዴዎቹ አንዱ እኔን ገድሎኝ በዚህም ምክንያት ነፍሱ በሲኦል እንድትወርድ አልፈልግም። ማን ያውቃል? እግዚአብሔር ይቅር ሊለው ይችላል። ስለዚህም ወደ አልዛም ተራራ ልሂድ። እኔም ወደ ላይኛው ግብፅ ወደ አስና ልሂድ። አባ ጳውሊ ሰላም ለእርሱ ይሁን አባቴ። አባ ቢሾይ ወደ አስና መምጣታቸውን ሰምቻለሁ። ይህ ታላቅ በረከት ነው። አባ ቢሾይ ያሉት በቅርብ ነው። ይህንን ታምናለህ? አባ ቢሾይ ለ21 ቀናት መጾም እንደሚችሉ ታውቃለህ? ዳቦና ጨው ብቻ እንደሚመገቡም ሰምቻለሁ። ምንኩስናን ከተቀበሉበት ጊዜ ጀምሮ የተሻለ ነገር ተመግበው አያውቁም። እርስዎ እሳቸውን ብዙ ጊዜ እንደጎበኙ አውቃለሁ። ከዚህ በኋላ ሊጎበኟቸው በሚሄዱበት ጊዜ አብሬዎት እንዴት ቀዱልኝ እባክዎት። አንተ ወጣት ነህ፣ ስለዚህም ሊወቅሱኝ ይችላሉ። ከእርሶ ጋር አብሬዎት ልሂድና በውጭ ልጠብቅዎት። እርሶ የእሳቸውን በረከት ተቀብለው ሲሆን እኔ እርሳቸው በረከት ደግሞ ከእርሶ ወስዳለሁ። እግዚአብሔር ያውቃል። ሰላም ለእርሶ ይሁን አባ ቢሾይ። አባ ጳውሊ ሰላም ለእርሶ ይሁን። እባክዎትን አይደርሱ፣ እባክዎትን። አርፍጃለሁ፣ መንገዱ ራቅ ስላለኝ ነው። እግዚአብሔር ያጠንክሮት። ይምጡ፣ ወዲህ ይቀመጡ፣ እዚሁ አጠገብ። የሁልጊዜ ምኞቴ ከእርሶ ጋር ብኖር ነው። መቼም ባንለያይ ይመርጣለሁ። እግዚአብሔር የልባችንን ምኞት ይፈጽምልን። እንዲፈጽምልን የሚጸልየው አባ አሜን። በነገራችን ላይ ቤፋምን ለምን በውጭ አቆሙት? በተሰቀለው እርሱ በጣም ወጣት ስለሆነ እዚህ መኖሩን ያውቁ እንደሆነ ያስከፍዎታል ብዬ እኮ ተጨንቄ ነው። መከፋት ምን ሆንኩ ብዬ። በእርግጥ ገና ወጣት እንደሆነ አውቃለሁ። ግን እኮ አስተዋይ ልጅ ነው። ብዙ ነፍሳትን ያድናል። የጌታ ወዳጅ ቢሾይ ሆይ እውነት የተባረኩ ኖት። ይጥሩት አባ። ልጄ ቤፋሞን እባክህ ና ወደዚህ ናቅረብ።
እባክዎት እግዚአብሔር በሶስት ስላደረጋቸው ምሕረቶች ይንገሩኝ። እግዚአብሔር ለእኔ ካለው ታላቅ ፍቅር የተነሳ እርሱን የማውቅበትን ጸጋን ሰጠኝ። ባይገባኝም በረከቱን ያድለኝ ዘንድ ይጎበኘኛል። ይባርኩኝ አባት፣ ይባርኩኝ። እግዚአብሔር ይባርክ ልጄ። ክብርና ምስጋና እስከ ዘላለሙ ላንተ ይሁን፣ አሜን። እንደሚሻሎት ተስፋ አደርጋለሁ። አይዞት። ራስዎትን እኮ በጣም እየጎዱና እየጎሰቡ ስለሆነ ነው አባቴ። አይ እንዲህ ልባል አይገባኝ። የእኔ ትግል ከአንተ ጋር በፍጹም የማይተካከል ነው። ጌታን የተመለከትከው አንተ፣ እርሱም ወዳጄ ጳውሊ ከጽኑ ትግልህ ልታርፍ ጋር ይገባሃል የተባልክ ሰው ነህ። እንዴት እኔን ከአንተ ትጋት ጋር ልታነጻጽር ይገባኛል? ክርስቶስ ለሰው ልጅ ሲል ከተቀበለው መከራ ጋር ሲነጻጸር የምስኪኑ የጳውላ መከራ የተከበርከው አባ ጳውሊ በሕይወት እስካለን ድረስ በተጋድሎ ልንተጋ ይገባል። እግዚአብሔር ያጠነክረኝ ዘንድ በሙሉ ኃይሌም ባገለግለው ዘንድ ይጸልዩልኝ። ሰላም ለእናንተ ይሁን ቅዱሳን አባቶቼ። አባ አትናቴዎስ ዘአስና የተባረከው ሰው ምስኪኑን ቢሾይን ሊጎበኘው መጥቷል። እንዲሁም ከሁሉ የማንስ እኔ ጳውሊንም ልትጎበኘኝ መጣህን? ኃጢአተኛ ነኝና ጸልዩልኝ አባቶች። እንዲህም አይነት አቀባበል አይገባኝም እኮ። እንዲያት በላባ እባክዎት አረፍ ይበሉ፣ ይባርኩንም፣ ይቀመጡ እባክዎትን። አንተ ታላቅና ቅዱስ በምንኩስናህም ሕይወት የበቃህ አባት ነህ። እንደ እግዚአብሔር እርዳታ ከሕልፈቶት በኋላ ገዳሙን በእርሶ ስም ልንሰይመው አስበናል። ከእኛ ጋር አብረህ አትሄድም አባ ጳውሊ? አንዳንድ መነኮሳት ከእኛ ጋር መሆን ይፈልጋሉ። ይሄማ መባረክ ነው። እንሂድ አባቶቼ። ተምንኛል። አባ ቢሾይ ከጥቂት መነኮሳት ጋር አሁን አየኋቸው። ታዲያ እንዴት ነው ነገ ባስጤክ ስለ ጸሎት ይገኛል የሚሉት? እዛ ለመድረስ እኮ 15 ቀናት ይወስዳል። ታዲያ እንዴት ነው ለነገ ጸሎት እዛ ሊደርሱ የሚችሉት? ይጠጡ ይጠጡ፣ ትንሽ ሻል ይሎታል። አይ ፍጻሜው ተቃርቧል። ነፃ ልሆንም ተቃርቤያለሁ። ይህች ሟች ሰውነት ትቻትም እሄዳለሁ። የታመንኩለት ጌታ እርሱ ይወስደኛል፣ ያሳርፈኛልም። እግዚአብሔር ያበርታዎት አባ ቢሾይ። እንደሚሻሉት ተስፋ አደርጋለሁ። አደከምኳችሁ። እባካችሁ ሂዱና ጥቂት አረፍ በሉ። ይህን ያህል ልትደክሙልኝ የማይገባኝ ሰው ነኝ። ላንተ ልንደክምልህ የማይገባን ሰዎች ነን። በረከትህን መቀበል እንፈልጋለን። እግዚአብሔር ይባርካችሁ። ምን እንደሆነ ታውቃላችሁ? በሸሂት ገዳም ባሳለፍኳቸው ዓመታት ማንም ሳያውቀኝ በፊት የነበረኝ ጽናትና ተጋድሎ ነው። በጌታዬ ፊት ዋጋ የሚሰጠኝ እግዚአብሔር ያበርታችሁ። ለገዳሙ ሲል ቀሪ ሕይወታችሁን ይባርክ። አምላኬና ጌታዬ የተወደድከው ኢየሱስ ክርስቶስ ነፍሴን ቅዱስ በሆነው
መዳፍ ውስጥ አኑራት። ታላቁ ቅዱስ አባታችን አባ ቢሾይ በ97 ዓመታቸው ሐምሌ 15 ቀን 417 ዓመተ ምህረት አረፉ። ከአስና አቅራቢያ በሚገኘው ሚኒያት ሳከር በተባለ በጥብቅ በሚጠበቅ ቦታ ተቀበሩ። ከ3 ወራት በኋላ አባ ጳውላ በጥቅምት 17 ቀን 418 ዓመተ ምህረት አረፉ። የእግዚአብሔር ቃል ይፈጸም ዘንድ ሁለቱ አባቶች በአንድ ላይ ሳይለያዩ እንዲሆኑ የሚለው ቃል በአምስተኛው መቶ ክፍለ ዘመን አጋማሽ አባ አትናቴዎስ የቅዱስ ቢሾይን አስከሬን ወደ ባርሻ ገዳም ሊያዘዋውር ፈለገ። የቅዱስ ቢሾይን አካል የተሸከመችው ጀልባ ግን ቅዱስ ጳውላ የተቀበሩበት ስፍራ ስትደርስ ቆመች። ከዛም የቅዱስ ጳውላን አስከሬን በክብር ተሸክመው ከቅዱስ ቢሾይ አስከሬን ጎን ሲያስቀምጡት ጀልባዋ መንቀሳቀስ ጀመረች። በ9ኛው መቶ ክፍለ ዘመን አጋማሽ ላይ አቡነ ዮሳ አንደኛ የእስክንድሪያ 52ኛ ጳጳስ በሆነ ጊዜ የቅዱስ ቢሾይንና የቅዱስ ጳውላን አካል በጀልባ ጠባቂዎች እንዳያዩአቸው በሸራ ተሸፍነው በጀልባ በታኅሳስ 11 842 ዓመተ ምህረት በታላቅ ክብረ በዓል ለቅዱስ ቢሾይ ገዳም መነኮሳት አስረከቧቸው። በክብረ በዓሉም ላይ የነበሩት ሁሉ የወይራ ቅጠል ይዘው ሻማ እያበሩና ጌታንም እያመሰገኑ ነበር። የቅዱሱና የፍጹሙ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ሆነው የቢሾይ አካል ፍጹም ያልፈረሰና ያልበሰበሰ አካል ነበር። በሳጥን ውስጥ ከመንፈሳዊ አጋሩ ከቅዱስ አባ ጳውላ ጋር እንዲቀመጥ ተደረገ። እስካሁን ድረስ በቅዱስ ቢሾይ ገዳም አካላቸው ይገኛል። ሕዝበ ክርስቲያኑም ወደዚህ ገዳም በመሄድና ይህንን የቅዱሳኑን አካል በአንድነት የተቀመጠበትን ሳጥን በመዳሰስ ከበረከታቸው ተካፋይ የሆኑ ነው። ለእኛም የቅዱሱ በረከት ተካፋይ ያድርገን። ክብር ለእግዚአብሔር ይሁን እስከ ዘላለሙ ድረስ አሜን።